ገንዘብ ቸግሮሽ ምትበዩ ምትለብሱ ምትኖሪበት አተሽ አለኝ ተብሎ ማንም አይረዳም፣ ማንም አይሰጥንም። ማንንም አለኝ እያለ ገንዘብ አለኝ ተቸግሮ እያለ ሚበላው አጥቶ እያለ ሚለብሰው ሚኖርበት አጥቶ እያለ ማንም ሊረዳው አይችልም። አለኝ ካለ የለኝም ሲል ነው ሰው ሚረዳው። የለኝም አጥቻለሁ፣ ምለብሰው የለኝም አልብሱኝ፣ ምበላው የለኝም አብሉኝ፣ ምኖርበት የለኝም አኑሩኝ ሲል ሰው ይረዳዋል፣ ሰው ይሰጠዋል። አለኝ የሚልን ማንም ረድቶ አያውቅም። ገንዘብ አለኝ እርዳኝ የሚባል ነገር የለም። ልክ እንደዚህ ጌታ ኢየሱስ ክርስቶስም እሱ ፊት መረዳት ከፈለግን፣ የእሱን መዳን መቀበል ከፈለግን፣ እሱ የሚልከውን ቅዱሱን መንፈስ፣ የመጽናናት መንፈስ፣ የክብር መንፈስን፣ የኃይል መንፈስን፣ የሚያኖር መንፈስን፣ የተስፋ መንፈስን መቀበል ከፈለግን፣ ሕይወት እንዲጣፍጠን፣ ሕይወትን እንድናውቅ፣ እግዚአብሔርን እንድንረዳ፣ መኖር እንድንችል፣ የመኖር ጉልበት፣ የመኖር ኃይል ከእግዚአብሔር ጋር ተስማምተን እግዚአብሔርን አውቀን እየሰማን በክብር በምስጋና በሐሴት መኖር ከፈለግን እግዚአብሔር ፊት ጌታ ኢየሱስ ክርስቶስ ፊት እፈልግሃለሁ ማለት ያስፈልጋል። ተርቤያለሁ፣ ተጠምቻለሁ፣ ባዶ ነኝ፣ አልብሰኝ፣ በርዶኛል፣ ራቁቴን ነኝ፣ ተቸግሬያለሁ፣ ጌታ አንተ እንጀራን ስጠኝ፣ ውሃን ስጠኝ፣ የሕይወት ውሃን ስጠኝ፣ አጠጣኝ ስንለው ነው ሊረዳን የሚችለው። የተጠማ ይምጣ ስለሚል፣ ያልተጠማስ አለው የሚል በቃኝ የሚል ኢየሱስ ክርስቶስ አይመጣለትም። ኢየሱስ ክርስቶስ መጽናናት መንፈስን፣ ቅዱሱ መንፈስ ቅዱስም አይመጣበትም። የክብር መንፈስ፣ የኃይል መንፈስ፣ የሚያጽናና መንፈስ፣ ፈውስን የሚሰጥ መንፈስ፣ በክብር የሚያኖር መንፈስ፣ ዕውቀትን ጥበብን የሚሰጥ መንፈስ፣ ደስ የሚያሰኝ ሐሴትን የሚሞላ መንፈስ አያገኝም።